አንድ ወንድ በፍቅር ህይወቱ ሲበቃው ምን እንደሚያደርግ ታውቂያለሽ? እነዚህን አራት ነገሮች ያደርጋል። እነዚህ አራት ነገሮች ማለት በፍቅር ህይወቱ ሞክሮ ሲበቃው፣ ተስፋ ሲቆርጥ፣ ብቻውን እንደሆነ ሲሰማው፣ ምንም ነገር ቢያደርግ የሚፈጠር አዲስ ነገር እንደሌለ ሲያስብና ባለው የፍቅር ህይወት የመጨረሻ ጫፍ ላይ ሲደርስ እነዚህን አራት ነገሮች ያደርጋል። ምናልባት የፍቅር አጋርሽ ወይም ደግሞ ባለቤትሽ እነዚህን ነገሮች አይተሽበት ምን እንደሆነ ግራ ገብቶሽ ከሆነ በዚህ ቪዲዮ ምን ማለት እንደሆነ ግልጽ ይሆንልሻል። አራቱን ነገሮች ልንገርሽ። አንደኛው ዝም ይልሻል፣ ዝምታ ውስጥ ይገባል። በፊት ውሎውን ያወራሻል፣ ስራውን ያወራሻል፣ የገጠሙትን ነገሮች ያወራሻል፣ ደስታውንም ሐዘኑንም ተግዳሮቱንም ይገልጽልሽ፣ ሼር ያደርግሻል። አሁን ግን እነዛን ነገሮች በሙሉ አይነግርሽም። እንዲሁም ምንም ባታወሪው ራሱ ደስ ይለዋል። በጣም ከገፋሹ ከጨቀጨቅሹ ግን አጫጭር መልስ ብቻ ይሰጥሻል። አዎ ወይም አይ፣ አድርጌያለሁ፣ አላደረኩም፣ ነበር፣ አልነበረም፣ እንዲህ አይነት የስና ነው የሆኑ መልሶች ብቻ ይሰጥሻል። ይሄም ከጨቀጨቅሹና ከገፋሹ ብቻ ነው። በዝምታው ውስጥ ምንድነው የሚያደርገው ካልሽ፣ በዝምታው ውስጥ ሆኖ ከዚህ ህይወት እንዴት መውጣት እንዳለበት፣ ወጥቶ ምን ሊያደርግ እንደሚችል ነው የሚያስበው። መልካም ሰው ከሆነ አንቺን ሳይጎዳሽ ከዚህ ህይወት ለመውጣት ይሞክራል። በጣም ከባሰበት ግን ምንም ይሁን ምን መውጣቱን ብቻ ያስባል እና የሚያደርጋቸው ነገሮች አንዳንድ ነገሮች አንቺን ሊጎዳሽ ይችላል ማለት ነው። ይሄ የመጀመሪያው ወንድ ሲበቃው የሚያደርገው ነገር ነው። ሁለተኛው የለመድሻቸው የፍቅር ቃላቶችን ከአንደበቱ ማውጣት ይቸግረዋል። የኔ ፍቅር፣ የኔ ማር፣ እንዴት ነሽልኝ፣ ሰላም ነሽ ወይ፣ ደህና ዋይልኝ፣ እወድሻለሁ፣ አፈቅርሻለሁ፣ እነዚህን የመሳሰሉ ቃላቶች በፊት ይልሽ ነበር፣ ይገልጽልሽ ነበር፣ የውስጡን ስሜት ጭምር ያወራሽ ነበር። አሁን ላይ ግን እነዚህን ነገሮች አታያቸውም፣ አትሰሚያቸውም። ምክንያቱም በፊት የእውነትም የእሱ ፍቅር ነበርሽ፣ የእውነትም አንቺ በሱ ህይወት ውስጥ ነበርሽ፣ የጋራ ህይወት ነበራችሁ። አሁን ከዚህ ህይወት አልፎ ሌላ ነገር ስለሆነ እያሰበ ያለው ከውስጡ ሊመጣለት አይችልም። ላስመስል ቢል እንኳን ውስጡ ስለማይፈቅድለት እነዚህን ቃላቶች ከአንደበቱ አትሰሚያቸው። ምናልባት በሱ ውስጥ ምን እየተከናወነ እንደሆነ ማወቅ ካልቻልሽ ልትበሳጭ፣ ልትነጫነጭ፣ ሊከፋሽ፣ ልትናደጅ ትችያለሽ። ምን እየተፈጠረ እንደሆነ ግን ለማወቅ ከሞከርሽ ነገሮች ምን እንደሆኑ እየገባሽ ይመጣል ማለት ነው። በራሱ ዓለም ውስጥ ስለሆነ የሚሆነው እነዚህን የፍቅር ቃላቶች ቴክስት ማድረግ የሚሆን ከአንደበቱን ማውጣት የሚሆን እጅግ በጣም ከምታስቢው በላይ በጣም ከባድ ነው የሚሆንበት። አንድ ወንድ ከፍቅር ህይወቱ ውስጥ መውጣት ሲፈልግና ሲበቃው የሚያደርገው ሁለተኛው ነገር ይሄ ነው። ሶስተኛው በቀላሉ የሚበሳጭ አይነት ሰው ይሆናል። በፊት አንቺ የምታደርጊያቸው ማንኛውም ነገር ይጥመዋል፣ ይወደዋል። ስትዘንጭ ደስ ይለዋል፣ ስታወሪው ደስ ይለዋል፣ አብረሽ ስትሆኝ ደስ ይለዋል፣ ኢቨን የምትሰሪለት ምግብ ጭምር ደስ ይለዋል፣ ሌሎች ነገሮች። አሁንስ ነው። አሁን ግን ምንም ብትናገሪ አይጥመውም፣ ያበሳጨዋል። ምንም ብታረጊ አይጥመውም፣ ንዴት ነው የሚያመጣበት። ብትዘንጪ፣ ቆንጆ ምግብ ብታቀርቢ፣ ከማይገናኝ ነገር ጋር ሁሉ አገናኝቶ ወዲያውኑ ብስጭት፣ ግንፍል የማለት ባህሪ ታይበታለሽ። ይሄ ቀጥታ አንቺ ካረግሹ ጋር የሚገናኝ አይደለም። እስካሁን ከነበሩት ጉዳዮችና አሁን ላይ እሱ ካለበት ስሜት ጋር የሚገናኝ ነው። ምንም ነገር ብታረጊ የሚጥመው ነገር አይኖርም። ዋናው ጉዳይ ስላልተፈታለትና ተሸክሞት የሚሄደው ሌላ የከበደው ነገር ስላለ ነው። ብዙ ሞክሬያለሁ፣ ጥሬያለሁ፣ ለፍቻለሁ፣ በዚህ ፍቅር ህይወት ላይ ዋጋ ከፍያለሁ፣ አሁን ግን በቃኝ፣ ከአቅሜ በላይ ሆነ ብሎ ሲያስብ የምታረጋቸው ነገሮች በሙሉ አይጥመውም። ከሱ ህይወት አንቺን እያስወጣሽ ስለሆነ ነው። በሱ አእምሮ ውስጥ በሱ ህይወት ውስጥ የነበረሽን ቦታ እየቀነሰውና እያጣሽ ስለሆነ ዜሮ ላይ ስለገባ የአንቺ ድርጊቶች፣ የአንቺ ነገሮች በሙሉ የማይጥመው ይሆናል ማለት ነው። አራተኛውና የመጨረሻው አንድ ወንድ በፍቅር ህይወቱ ደክም ያለው በቃኝ ብሎ ሲያስብ የሚያደርገው አራተኛው ነገር አንቺን አስቦ የሚያደርገው ምንም ነገር አይኖረውም። ከዚህ በፊት በነበረው ግንኙነታችሁ ላይ በነበረው ሰላማዊ በነበረበት ጊዜ ላይ ስጦታ ያመጣልሽ ይሆናል፣ ወይ ደግሞ ይደውልሽ ይሆናል፣ ወይ ቴክስት ያደርግ ይሆናል፣ ወይ በጊዜ ሊገባ ይችል ይሆናል። ከአንቺ ጋር ብቻ በእያንዳንዱ አጋጣሚ ያለውን ቅርርብ ያጠነክረዋል። ከአንቺ ጋር ኮኔክትድ ሆኖ መቀጠል ይፈልግ ነበር። አሁን ላይ ግን አንቺን አስቦ የሚያደርገው አንዳች ነገር አይኖረውም። ስጦታ የለም፣ በጊዜ መግባት ላይኖር ይችል ይሆናል፣ ቴክስት ላይኖር ይችል ይሆናል፣ ላይደውል ይችል ይሆናል። ኢቭን መግባቱና መውጣቱን ስታዩ ነው እንጂ የምታውቂው ምንም የሚልሽ ነገር ላይኖር ይችላል። ሲገባም ገባ ነው፣ ሲሄድም በቃ ሄደ ነው። እንዲህ አይነት ሊሆን ይችላል። ይሄ ከአቅሙ በላይ ሆኖ መውጣትን እያሰበ ከሆነ ያለ ነው በጣም ከፍተኛ ደረጃ የደረሰ መሆኑን በዚህ ታውቂያለሽ። ስለሱ ስሜት፣ ስለሱ ፍላጎት፣ ስለሱ ድርጊቶች ነው አብዝቶ የሚጨነቀው። እሱም ብቻውን ነው እያሰበ ያለው። ከሱ ህይወት አንቺን ስላስወጣሽ ብቻውን ሆኖ ስለሆነ እያሰበ ያለው ቀጥዬ ምንድነው የማደርገው፣ እንዴት ነው የምወጣው፣ ከዛ ህይወቴ እንዴት ነው የሚሆነው የሚሉት ነገሮች ናቸው ከምንም በላይ እሱን የሚያሳስበው፣ የሚያስጨንቀው። በዚህ ሀሳብ ውስጥ ይሆናል።
አንቺ በዚህ ጊዜ ትበሳጫለሽ፣ ትነጫነጫለሽ፣ ብዙ ቅሬታ ታቀርቢያለሽ። ለሱ ምንም ማለት አይደለም። እነዚህ ሁሉ ነገሮች ለሱ ቦታ የላቸው። አንቺን የሚሰማበት ጆሮ የለም። ከነበረሽ ቅድሚያ ከነበረሽ ከፍታ በልቡ ውስጥ ስላወረደው ነው። አሁን እነዚህ ሁሉ የሚፈጠርበት ምክንያት ትክክል በሆነ ጉዳይ ሊሆን ይችላል፣ ላይሆንም ይችላል። አሁን ትክክለኛ በሆነ መንገድ አንድ ወንድ በቃ ሊል ይችላል። አሳማኝ ባልሆነ ምክንያቱም በቃ ሊል ይችላል። ምንም ዓለምን ግን ሞክሬያለሁ፣ ጥሬያለሁ፣ ለፍቻለሁ፣ በቃኝ፣ ከአቅሜ በላይ ነው ብሎ ሲያስብ ቢያንስ እነዚህ አራት ነገሮች ውስጥ ሁለቱን ሶስቱን ማየትሽ አይቀርም። ይሄ ሲሆን ብትታገዩ ትርጉም የለው። ምን ጥፋት እንዳለ አንቺ ጋር አውቀሽ ያንን ለማስተካከል ካልሞከርሽ፣ ካልሰማሽው፣ እየተበደልሽም ቢሆን እሺ ብለሽ ትንሽ ጊዜ ህመሙን ተሸክመሽ ካልቆየሽ በስተቀር የማቆየት እድልሽ ዜሮ ነው የሚሆነው። እሱም ልቡን ወደ ውጭ ስለሚያደርግ ነው። በዚህ ጊዜ ውጭ ያሉ ነገሮች በፊት የማይታዩት ይታዩታል። በፊት የማያያቸው ምንም ያልነበሩ ነገሮች ይታዩታል። ሌሎች ሴቶች ይታዩታል። የሌላ ሰው ውበት ይታየዋል። ወጥቶ ማደር ሊታይ ይችላል። ከጓደኛ ጋር ጊዜ ማሳለፍ ይታየዋል። እኒህ ነገሮች በሙሉ ከቤት ውጭ ያሉ ስለሆኑ አይኑን ይስቡታል፣ ልቡን ይወስዱታል ማለት ነው። በዚህ መሀል ላይ በጣም ከፍተኛ የሆነ ትግል ይኖራል። ከፍተኛ የሆነ ጭቅጭቅ ይኖራል። አለመስማማት ይኖራል። አንቺም ጭምር ቤትሽን ሊያስጠላሽ ሁሉ ይችላል። ኢቭን ልጆች ካሉ ደግሞ ከምታስቢ በላይ እጅግ በጣም ፈታኝ ሊሆን ይችላል። እነዚህ በፍቅር ህይወት ላይ የሚገጥሙ የተለያዩ ተግዳሮቶች ውስጥ አንደኛው ነው። እዚህ ላይ ካለሽ ሙያዊ እገዛ ማግኘት በጣም አስፈላጊ ነው የሚሆነው። ከነዚህ ከአራት ውስጥ ኤክስፒሪየንስ አድርገሻቸው የምታውቂያቸው ነገሮች ካሉ ኮሜንት ላይ ታሳውቅኛለሽ። እንዲሁም ለምትወጃቸው ሰዎች ሼር አድርጊ፣ ላይክ አድርጊልኝ፣ ሰብስክራይብ አድርጊ።